አዲስ ስራ ከሚጀምሩ ሰዎች መካከል 90% የሚሆኑት በመጀመሪያው አንድ ዓመት ብቻ እንደሚከስሩ ታውቃላችሁ። በጣም የሚገርመው ደግሞ ማለት ነው የመጀመሪያ አንድ ዓመት ከሚከስሩት ውስጥ አብዛኞቹ ጠንክረው ስለማይሰሩ ሳይሆን እንግዲህ በቀላሉ ሊቀይሩት በሚችሉት 10 ዋና ዋና ስህተቶች ምክንያት ነው ማለት ነው። ታዲያ እናንተ የደከማችሁበትን የለፋችሁበትን ጥሬ ገንዘብ ጊዜያችሁና ህልማችሁን በመጀመሪያው አንድ ዓመት በከንቱ እንዳይባክን ከፈለጋችሁ ይህ ቪዲዮ ለእናንተ የተሰራ ነው ማለት ነው። ቢዝነሳችሁን አንድ ደረጃ ከፍ ለማድረግ ከፈለጋችሁ ከስህተታችሁ ተምራችሁ መፍትሄዎችን ለመውሰድ ከፈለጋችሁ ይህ ቪዲዮ ለእናንተ ተሰርቶላችኋል። እንኳን ወደ ሳሚ ላላ የዩቲዩብ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ለብዙ ሰዎች ደግሞ እንዲደርስ ላይክ ሼር በማድረግ ጀምሩ። ታዲያ በመጀመሪያው ዓመት እንግዲህ ቢዝነስ ስትጀምሩ 10 ዋና ዋና ስህተቶች ያጋጥማሉ። እነዚህ መፍትሄያቸው ምንድነው የሚለውን በዝርዝር የምናየውናል ማለት ነው። የመጀመሪያው ስህተት ሁሉንም ስራ እኔ እሰራለሁ ብሎ ማሰብ። ሁለት እግር ስላለን ሁለት ዛፍ ባንዴ እንወጣለን ብሎ ማሰብ ማለት ነው። ምን ማለት መሰላችሁ? ለምሳሌ ሽያጩ ላይ በምትሸጡበት ሰዓት ማስታወቂያ መስራቱን፣ ሽያጭ መስራቱን እንዲሁም ደግሞ ሌሎች ነገሮችን ሂሳብ መያዙ ምናምን በአንድ ስራ ለመስራት መሞከር ማለት ነው። ለምሳሌ በእግር ኳስ ዓለም ብንሄድ አንድ የእግር ኳስ ተጫዋች ጎል ጠባቂ፣ ተከላካይ፣ አማካኝ፣ አጥቂ ሁኜ ሁሉንም በአንድ ሰርቼ እኔ አሸንፋለሁ ብሎ እንዳነጣጠረ ህልም እንዳሰበ አይነት ሰው ማለት ነው። የዚህ ሰው መጨረሻ ውጤቱ የሚሆነው ልፋትና ምንድነው የሚሆነው ማለት ነው? መሸነፍ ማለት ነው። ሁለተኛው ስህተት ደግሞ የገንዘብ ፍሰትን አለመረዳት። ብዙዎቻችሁ በወረቀት ላይ ትርፍ እንዳገኛችሁ በጣም ትረዳላችሁ። ነገር ግን በእጃችሁ ግን ተጨባጭ ነገር የለም። ያ ማለት የቤት ክራይ አይከፍልላችሁም፣ የሰራተኛ ደሞዝ አይከፍልላችሁም ማለት ነው። ምን ማለት መሰላችሁ? ለምሳሌ አንድ ትልቅ የውሃ ታንከር ከላይ ውሃ ብታፈሱበት፣ ብዙ ውሃ ብታፈሱበት፣ ያ ማለት ብዙ ሽያጭ ብታፈሱበት ከታች የተቀደደ ከሆነ በቀላሉ ውሃውን ያፈሷል ነው። ያ ማለት ምን ማለት መሰላችሁ? ወጫችሁ ማለት ነው። ስለዚህ መፍትሄው መሆን ያለበት ምን መሰላችሁ? በቢዝነሳችሁ ውስጥ እያንዳንዷን ገቢና ወጪ በንቃት መከታተል መቻል አለባችሁ ማለት ነው። ሶስተኛው ደግሞ እንግዲህ የደንበኞችን ፍላጎት አለመረዳት ነው። አብዛኛው ሰው የራሱን ፍላጎት እንጂ የደንበኞችን ፍላጎት ያሟላ ሽያጭ አይደለም የሚሰራ። ለምሳሌ የእናንተ ፍላጎት ምን ሊሆን ይችላል? ጁስ ቤት መክፈት ከሆነ ደንበኞች የሚፈልጉት ሽሮ ቤት ከሆነ እመኑኝ ከስራችኋል ማለት ነው። የተወሰነ ሰው ነው ሊገዛችሁ የሚችል፣ ምክንያቱም ሰው የሚፈልገው ሽሮ ነው። ወይም ደግሞ የሆነ ለምሳሌ ከረንትሊ እኔ ያለሁበት ቦታ በጣም የመጀመሪያው ተፈላጊ የትራንስፖርት አክሰስ ነው። የትራንስፖርት አክሰስ የለም። ስለዚህ የትራንስፖርት አክሰስ ብታመጡላቸው፣ ለምሳሌ ሰው ትራንስፖርት ካመጣ ያ ማለት መኪና ካመጣ ተሳፍሮ ይሄዳል፣ ገንዘብ ይከፍላል። ቢዝነስ ማለት ፕሮብለም ሶልቭ ማድረግ ነው ማለት ነው። ቢዝነስ ችግር መፍታት ነው ባጭሩ። ያ ማለት ምንድነው? እናንተ ለምሳሌ እዚህ ቦታ ያለው ችግር የትራንስፖርት አክሰስ ነው ብያቸዋለሁ። ስለዚህ ትራንስፖርት ከሌለ የሆነ አካል የትራንስፖርት አክሰስ ሲያመጣ ያ ትራንስፖርት ደግሞ ቀጥታ ወስዶ በሚፈልጉት ቦታ ያደርሳቸዋል፣ ገንዘብ ይከፍሉታል ማለት ነው። ይሄ ነው ቢዝነስ። እዚህ ጋር የድለላን ስራ መጠቀም በጣም ጥሩ ነው። አሁን ብዙ ጊዜ ድለላን ሰው ምንድነው የሚወስደው? በኔጌቲቭ አስተሳሰብ ይወስዷል። ምን ማለት መሰለህ? ድለላ ሲባል ዋሽቶ ምናምን ሰው ማሳመን አይደለም። ሁለት የማይገናኙ ነገሮችን ማገናኘት ኮኔክትድ ማድረግ ነው ማለት ነው። ስለዚህ ያንን ነገር ነው እዚህ ጋር መጠቀም ያለባችሁ። ምን ማለት ነው? ችግሩ አለ፣ መፍትሄው አለ። ሁለቱን የሚያገናኝ ነገር ስታመጡ እናንተ መፍትሄ ሆናችሁ ማለት ነው። ይሄ ነው ማለት ነው በትክክል መረዳት ከቻላችሁ። አራተኛው ደግሞ የብዙ ሰው ስህተት ግልጽ የሆነ እቅድና ግብ ማጣት ማለት ነው። ምን ማለት ነው መሰላችሁ? የመጣው ይምጣ ብሎ ዝም ብሎ ለረጅም ጊዜ ያለ እቅድና ያለ ግብ መወዛወዝ ማለት ነው። ይሄ ማለት በመርከብ መመሰል ይቻላል። ለምሳሌ ህንድ ውቅያኖስን በሉት፣ ሌላ ውቅያኖስ ላይ በሉት፣ የሆነ መርከብ ያለ ሾፋሪ ወይም ደግሞ ያለ መርከቡን የሚመራው ሰው ዝም ብላችሁ ህዝቡን አሳፍራችሁ ብትለቁት ምንድነው የሚሆነው? በማዕበሉ አማካይነት ነው የሚወዛወዘው። እንደፈለገ በፈለገው ቦታ ነው የሚሄደው እንጂ በሚፈልገው ቦታ ሰው ሊደርስ አይችልም ማለት ነው። ልክ እንደዚህ ሁሉ ቢዝነስም ግልጽ የሆነ ግብና እቅድ ሊኖር ይገባል። ያ ማለት መፍትሄው ምንድነው? መቼ፣ እንዴት፣ ለምን መድረስ አለብኝ ብላችሁ በአንድ ዓመት ወደ ሳምንት ድረስ ማለት ነው፣ አንድ ዓመት እስከ ሳምንት ድረስ ዴይሊም ከፋፍላችሁ እያንዳንዷን አክቲቪቲ መንቀሳቀስ ያለባችሁ በዛ አማካኝነት ነው ማለት ነው። አምስተኛው ደግሞ ብዙዎቻችሁ የያዛችሁት ፕሮዳክት የምትሸጡት በዝቅተኛ ዋጋ ነው። ይሄ ነው የሚያከስራችሁ። ያ ማለት ምን ማለት መሰላችሁ?
ደንበኛ ለመሳብ ብላችሁ የያዛችሁትን ፕሮዳክት ዋጋ ስታሳጡት ማለት ነው። ለምሳሌ በ10 ብር አምጥታችሁ ሰው ደንበኛ ስባለው ብለ በ11 ብር ትሸጣለህ ማለት ነው። ምን ማለት ነው? እናንተ ኪሳራችሁን ቼክ አላረጋችሁትም ማለት ነው። ለምሳሌ ለትራንስፖርት ያወጣችሁት እናንተ ዋጋ የከፈላችሁበት የዶርም የኪራይ የምን ባጭሩ እዛ ጋር ኳልኩሌት አላረጋችሁትም ማለት ነው። እዚህ ጋር በጣም ወሳኙ ነገር መፍትሄው ምንድነው ካላችሁ ኳልኩሌትድ የሆነ ሪስክ ነው መውሰድ ያለባችሁ። የትኛው ቢዝነስ 100% ሪስክ አለው። ነገር ግን የተሰላ ስጋት እንዲኖረው ኳልኩሌትድ ሪስክ እንዲሆነው ማድረግ የምትችሉ ግን እናንተ ናችሁ ማለት ነው። ስለዚህ እዚህ ጋር በደንብ ትኩረት ማድረግ ያለባችሁ ደንበኛ ለመሳብ ብላችሁ ሳይሆን ዝቅ ማድረግ ያለባችሁ ደንበኛ ለመሳብ የምትሰሯቸው አክቲቪቲዎች አሉ። ስለዚህ በቃ የተሰላ ኳልኩሌትድ የሆነ ነገር ነው መስራት ያለባችሁ። ገቢ ወጫችሁን በደንብ አድርጋችሁ ቼክ አድርጋችሁ ባላንስ በዚህ ብሰሩ በዚህ ይሆናል ብላችሁ ነው አመጣጥናችሁ መስራት መቻል ያለባችሁ ማለት ነው። ስድስተኛው ስህተት ደግሞ ማስታወቂያና ማርኬቲንግ አለመስራት ነው። ብዙ ሰው ጥሩ ምርት ነው ያዝኩት፣ ጥሩ ዋጋ ያለው ዕቃ ነው ያዝኩት ብሎ ማስታወቂያ አይሰራም ማለት ነው። ይህ ማለት ምን ማለት መሰላችሁ? በጨለማ ክፍል ውስጥ ሆኖ አንድ ሰው ባይኔ ብጠቅሳቸው ያዩኛል ብሎ እንደማሰብ ማለት ነው። አሁን ከጨለማው ውጭ ያለ ሰው እንዴት ነው እናንተ ስትጠቅሱ ውስጥ ጨለማ ውስጥ ናችሁ ሊያያችሁ የሚችል ሰው? ማስታወቂያ መስራት መቻል አለባችሁ። በሶሻል ሚዲያ ተጠቅማችሁ ሊሆን ይችላል፣ እንዲሁም ደግሞ በሰዎች ተጠቅማችሁ ሊሆን ይችላል ማለት ነው። ማስተዋወቅ አለባችሁ። ባገኛችሁ አጋጣሚ የትም በምትሰሩበት ስራ ሊሆን ይችላል። ፓርታይም ልትሰሩ ትችላላችሁ፣ ፉል ታይም ልትሰሩ ትችላላችሁ። በእያንዳንዱ ሰዓት ወሬያችሁ ሁሉ ቢዝነሳችሁ ነው ሊሆን የሚገባው። ያ የከፈታችሁ ስራ ነው ሊሆን የሚገባው ማለት ነው። እያንዳንዱ ጊዜ ቫልዩ ማሳጣት የለባችሁ ማለት ነው። ይሄንን በደንብ ቼክ ማድረግ መቻል አለባችሁ ማለት ነው። ሌላኛውና ዋነኛው ደግሞ ሰባተኛው ምንድነው መሰላችሁ? የደንበኛ አያያዝ ችግር ነው። ብዙ ጊዜ በጣም የሚያስቸግረው ሰው ደንበኛ ክቡር ነው የሚለውን ሲተገብሩ አይታይም። ይሄ ነው በጣም ስህተት እየሰራችሁ ያላችሁት ማለት ነው። ደንበኛችሁን በትክክል መያዝ መቻል አለባችሁ። ምን ማለት መሰላችሁ? አሁን ለምሳሌ እናንተ አዲስ ደንበኛ ለመፈለግ ስትሮሯጡ የነበረው ደንበኛችሁን ካጣችሁ ዋጋችሁ ዜሮ ሆነ። ፕሮሞት የሚያደርግላችሁ በነገራችን ላይ ደንበኛችሁ ነው ማለት ነው። ጥሩ ዋጋ ጥሩ ምርት ያለው ነገር ይዛችሁ ከቀረባችሁ ያ ደንበኛችሁ ለሌሎች ሰዎች ፕሮሞት ያደርግላችኋል። እገሌማ እንደዚህ አይነት ነገሮችን ይዟል፣ ጥሩ ነው፣ እሱ ጋር ብትሄዱ ሪከመንድ አደርጋችኋለሁ፣ እገሌት እንደዚህ ይዛለች ሪከመንድ አደርጋችኋለሁ ይሉላችሁና በቀላሉ ያስተዋውቁላችኋል። ስለዚህ ደንበኛችሁን በስነ ስርዓት ማክበር መቻል አለባችሁ። እንደው እዚህ ጋር በነፃም ለምሳሌ የምክር አገልግሎት ብትሰጡ እንደ ችሎታችሁ ማለት ነው። በተለይ የሆነ አቅም ካላችሁ የማማከር አገልግሎት ካላችሁ ነፃ የሆነ የምክር አገልግሎት ብትሰጧቸው በጣም ለእናንተ ዋጋ አለው ማለት ነው። ስምንተኛው ስህተታችሁ ደግሞ ከቴክኖሎጂው ዓለም በቃ ርቃችኋል ማለት ነው። ነጋዴዎች፣ የቢዝነስ የምትሰሩ ሰዎች ከቴክኖሎጂው ዓለም ርቃችኋል ማለት ነው። ምን ማለት መሰላችሁ? አሁን በፍየል ዘመን በጋቱን የምትለው አባባል እዚህ ጋር የምትሰራ ይመስለኛል። ቴክኖሎጂው በጣም እያደገ በሄደበት ዘመን፣ በተለይ በአሁኑ ዘመን በጣም በፍጥነት በመኪና እና በአውሮፕላን በምትፈልጉበት ቦታ ለመድረስ እየፈለጋችሁ ምን ማሰብ ማለት ነው? በጋሪ ለመሄድ ማሰብ፣ በእግር ለመሄድ ማሰብ። እዚህ ጋር ሁለት ነገሮች ነው የምታጡት። ጉልበታችሁ፣ ጊዜያችሁን ታጣላችሁ ከቴክኖሎጂ ዓለም ከራቃችሁ ማለት ነው። ስለዚህ መፍትሄው በእነዚህ በቴክኖሎጂ ጋር አብሮ መሄድ መቻል አለባችሁ። አንደኛ ጊዜያችሁን በብዙ መንገድ ታተርፋላችሁ። ሁለተኛው ጉልበታችሁን በደንብ ሴቭ ታደርጋላችሁ ማለት ነው። ዘጠነኛው በተለይ ብዙ ሰዎች የሚሰሩት ስህተት ነው። የግል ገንዘባቸውንና የቢዝነሱን ወይም የንግድ ስራቸውን ገንዘብ አንድ ላይ ይቀላቅሉታል ማለት ነው። እዚህ ጋር ነው በጣም ችግሩ። ለምሳሌ ሰው ደስ እንዲለው ብለህ፣ ጓደኛን ደስ እንዲለው ብለህ፣ ቤተሰብ ደስ እንዲለው ብለህ የምታውለው ያንን ቢዝነሱ ላይ የምታውለውን ብር ወደዛ ማዋል ማለት ነው። ለምሳሌ እንደፈለገ የምትጠጣበት፣ እንደፈለገ የምትጨፍርበት፣ እንደፈለገ የምትዘልበት ከሆነ ያተረፍከው ትርፍ ቢዝነሱ በአንድ እግር ሊቆም አይችልም ማለት ነው። ስለዚህ ገንዘቡ መለያየት ያስፈልጋል ማለት ነው። የግል ገንዘብን የብቻውን ታስቀምጣለህ፣ ሌላኛው ደግሞ የቢዝነስ ገንዘብ ይሁን አካውንት ከፍተህ አንድ አካውንት ከፍተህ እዛ አካውንት ላይ ትርፉን፣ ገቢውን፣ ወጪውን ማወቅ መቻል አለብህ ማለት ነው። ይህንን መከፋፈል ከቻል መኔ ትቀየራለህ። እዚህ ጋር ደግሞ በጣም ጥንቃቄ ማድረግ ያለብህ የምታገኘውን ትርፍ ኢንቨስት ማድረግ ያለብህ እዛ ስራው ቦታ ላይ ነው። ዛት ሚንስ ሪኢንቨስት ማድረግ ማለት ነው። ስለዚህ እንደገና ደጋግመህ ነው ሪኢንቨስት እያደረግከው የምትሄድ ማለት ነው። ሌላኛውና የመጨረሻው ደግሞ አስረኛው ምንድነው? ተስፋ ይቆርጣሉ ብዙ ሰዎች ማለት ነው።
እዚህ ጋር ነው በጣም ችግሩ። የመጀመሪያ 6 ወር በሚሊዮን ያስባሉ፣ በሚሊዮን እንደሚያተርፉ ይረዱና ልክ ያ ነገር መምጣት ሲያቆም በቃ እኔ እኮ እድል የለኝም፣ ለኔ ይሄ ንግድ በቃ አልተስማማኝም፣ እኔማ በቃ የሆነ ሰው ውሎብኛል ማለት ነው፣ ሰው ችግር ፈጥሮብኛል ማለት ነው ብሎ ይጨናነቃል ማለት ነው። አመናችሁም አላመናችሁም የመጀመሪያው 6 ወር ኤክስፒሪየንስ የምትሰበስቡበት እንጂ ብዙ ትርፍ የምታተርፉበት አይደለም ማለት ነው። የመጀመሪያው 6 ወር በቃ ኤክስፒሪየንስ ነው የምትወስዱበት። እያንዳንዱ ነገር ትርፍ እንዴት እንደሚገኝ፣ የሰው አያያዝ፣ ደንበኛ እንዴት መያዝ እንዳለበት እያንዳንዱ ነገር ኤክስፒሪየንስ የምታደርጉበት እንጂ ትርፍ አግኝተህ በሚሊዮን የምትቆጠርበት አይደለም። ይሄ ስላችሁ ግን ሁሉም ሰው ላይ ማለት አለ። ስለዚህ የመጀመሪያ 6 ወር ኤክስፒሪየንስ የምትለምዱበት መሆን መቻሉ፣ ቢዝነሱ እንዴት መቆም እንዳለበት፣ ስለዚህ በደንብ በቃ ሪስክ እንዴት መውሰድ እንዳለባችሁ የምትማሩበት ነው። ተስፋ መቁረጥ የለባችሁም። ያ ማለት ዛሬ ዘር ዘርታችሁ በነጋታው ፍሬ ለቀማ ለቤት ማሰብ ነው ማለት ነው። የመጀመሪያ 6 ወር ስለዚህ ዓመትም 2 ዓመትም 3 ዓመትም ቢፈጅባችሁ በጽናት በትዕግስት ለመራመድ መሞከር አለባችሁ። ሁሉም ነገር በድፍረት ነው የሚጀምረው። ምን ይላሉ? እንደውም ቢዝነስና ጦርነት በድፍረት ነው መጀመር ያለብህ። ስለዚህ ይህንን ስታደርግ የምትከፍለው ዋጋ ተመሳሳይ ነው። ምናልባት ጦርነት ህይወትን ያሳጣል፣ ደም ያፈስባል። ይሄው ደግሞ ላብን ያሳጣል፣ ሞራልን፣ ኢጎን ምናምን ሊጫወትብህ ይችላል። ግን ተስፋ መቁረጥ የለብም። በዚህ መካከል ደግሞ ለማጠቃለል ያክል ሁላችሁም በተቻለ መጠን ስለ ቢዝነስ የምትሰሩ ከሆነ ስለ ቢዝነስ መጽሐፍትን አዋሩ፣ የሆኑ ስኬታማ የሆኑ ሰዎች ጋር አዋሩ። ለምሳሌ በአካል ታገኟቸው ትችላላችሁ። ፖድካስቶችን ማዳመጥ፣ በቲቪ የሚታዩ ከሆነ በቲቪ ማየት፣ እንደዚህ አይነት ነገሮችን በሰበሰባችሁ ቁጥር ኤክስፒሪየንስ ስለምታገኙ መንገዱ እየተጠረገላችሁ ይሄዳል ማለት ነው። እንደነዚህ አይነት ቁም ነገር አዘል መረጃዎችን ማግኘት ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙ ሰዎች ማድረስ ትችላላችሁ። ለዛሬው ቪዲዮአችን ምን ይመስላል?